ልጆች በመጽሐፍ ቅዱስ ባለመታዘዛቸው የተጎዱ በመታዘዛቸው ደግሞ የተጠቀሙ በርካታ ሰዎችን ታሪክ እናገኛለን። ቅዱሳን እግዚአብሔርን አስደስተው ምድራዊ በረከትን፣ ሰማያዊ ርስትን የወረሱት በመታዘዛቸው ነው። ውድ የእግዚአብሔር ልጆች፣ የታዘዙትን መፈጸም በረከትን ያሰጣል፣ አለመፈጸም ደግሞ መርገም ወይም መከራን ያመጣል። በቅዱስ መጽሐፍ የመታዘዝን ጥቅምና ያለመታዘዝን ጉዳት እንዲህ ተጽፎልናል። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ብታምፁ ሰይፍ ይበላችኋል ብሎ እግዚአብሔር ይህን ተናግሯልና። ውድ የእግዚአብሔር ልጆች፣ መታዘዝ ዋጋው ታላቅ ነውና ለቤተሰቦች ለታላላቆችና ለታናናሾችም የሚያዙንንም ብንፈጽም እነርሱም ለእኛ የሚያስፈልገንን ሁሉ ያደርጋሉ፣ እኛም የምንፈልገውን መልካም ነገር እናገኛለን። ቅዱስ ጳውሎስም እንዲህ ብሎ መክሮናል። ለወላጅ መታዘዝ ምርቃትን ያሰጣል። ለወለዱን እኛን ተንከባክበው የሚያስፈልገንን እያሟሉ ለሚያሳድጉን ወላጆቻችንን እሺ ብለን መታዘዝ ይገባል። ውድ የእግዚአብሔር ልጆች፣ በተጨማሪም በቅዱስ መጽሐፍ እንዲህ ተጽፎልናል። የአባት ምርቃት የልጅን ቤት ያጸናልና የእናት እርግማን ግን ስር መሰረትን ይነቅላል ይላል። ስለዚህ ለወላጆቻችሁ በጌታ መልካም እንዲሆንላችሁ ዕድሜያችሁም እንዲረዝም ለአባት፣ ለእናትህ፣ ለታናሾችና ለታላቆች መታዘዝ አለብን። ለቤተሰብ የማይታዘዝ ለአምላክ ቃል እታዘዛለሁ ካለ ውሸት ነው። በአጠቃላይ መታዘዝ ከመስዋዕት ይበልጣል። መታዘዝ በረከትን ያስገኛል። የእኛ መታዘዝ እግዚአብሔርን ያስደስታል። ሁልጊዜም እንደምንነግራችሁ ትምህርታችሁ በርትታችሁ ተማሩ። ለወላጆቻችሁ መታዘዝን፣ ለሰዎች መልካም ማድረግን እንዳትረሱ። በሰንበት ወደ ቅድስት ቤተ ክርስቲያን በመሄድ መንፈሳዊ ትምህርትንም ተማሩ። ቸር ይግጠመን።